ከፋኝ አንድ ቀን ለዋይፍም ብዙ እንደዚህ አይነት ነገር አልነግራትም። የሆሳዕና ያለፉት 9 ዓመታት የአገልግሎት ጉዞዬ በማንም ሰው ዘንድ ሪፖርት የማደርገው ነገር አይደለም። እግዚአብሔር ብቻውን ያውቃል። አንዳንዴ ያመኛል፣ አንዳንዴ አካላዊ ቻሌንጅ፣ አንዳንዴ መንፈሳዊ ቻሌንጅ፣ በጣም ብዙ አይነት ነገሮች ያጋጥሙኛልና ቡታጅራን አለፍኩ፣ ወጣሁ፣ ሄድኩ። ወደ ሆሳዕና ልቃረብ ስል ጌታ ሆይ አሁንም አቅም ጨምርልኝ ላገልግልህ፣ ህይወቴ እንዲህ እንዲሆን ከሆነ የፈቀድከው ልኑርልህ፣ ላክብርህ የሚል ልመና ነው እና እምባዬን መቆጣጠር አልቻልኩም። እግዚአብሔር ይህን ዝማሬ ሙሉ አስማችሁን ስዘምረው ነው ሆሳዕና የገባሁት። ከወራቤ ምናምን ኤሪያ አካባቢ ነው። እስቲ አንዴ ሰጠኝ ፒቹ ሪል ነው ህይወቴ። ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው። መሐሪ መሸሸጊያ መጠጊያ መድኃኒቴ፣ መሐሪ መሸሸጊያ መጠጊያ መድኃኒቴ፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው፣ ለኔ እግዚአብሔር እንዲህ ነው።